في الأنبياء وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم. زاري بتام بتكبر بتعلق مدرك لاينو يمنغنيو የተሰባሰብንለት ዓላማ በምድር ላይ ሰዎች ሊሰባሰቡለት ከሚችሉት ዓላማ ሁሉ የገዘፈውና ታላቅ የሆነው የአላህ Subhanahu Wa Ta'ala ቃል ቁርአንን በቃላቸው የሸመደዱ ኢንሻአላህ ለወደፊት ደግሞ በህይወታቸው የሚኖሩ ወንድሞቻችንን እንኳን ደስ ያላችሁ ልንል የተሰባሰብንበት መድረክ ነው። አልহামዱሊላህ አላህ Subhanahu Wa Ta'ala የነብዩን አለይሂ ሰላቱ ወሰላም ኡማ ታላቅ ካደረገባቸው ነገሮች አንዱ የተከበረውን ቁርአን ስለሰጠን ነው። ይህ ታላቅ ቁርአን የአላህ ቃል ማንም ዘወር ብሎ ያላያቸውን ህዝቦች ተንቀው ተገልለው ይኖሩ የነበሩ የአረብ ዘላኖችን የዓለም መሪ ያደረገ ታላቅ መጽሐፍ ነው ቁርአን። ማንኛውም ሰው ቁርአንን የህይወቱ መመሪያ አድርጎ ሲይዝ የታላቆች ሁሉ ታላቅ ይሆናል፣ የተከበረ ይሆናል። የአላህ Subhanahu Wa Ta'ala ቃል በህይወቱ ሲተገብር ነው አንድ ሰው ወለቀድ ከረምና በኒ አደም የሰው ልጅ አላቅነው የተባለውን የእውነትን መላቀን የሚያገኘው ቁርአንን በህይወቱ መኖር ሲችል ነው። ዛሬ የተመረቁ ወንድሞቻችን እህቶቻችን አሉ እንዴ? ይኖራሉ ለወደፊት? ሴቶችን ያላሳተፈ አብዮት ግቡን አይመታም ይባላል። ኢንሻአላህ እህቶቻችንም ያሐፍዛሉ ኢንሻአላህ። ወንድሞቻችን ታናናሾች ናቸው፣ በጣም ገና ወጣቶች ናቸው። እንኳን ደስ ያላችሁ። አላሁ አክበር። ታላቅ ክብር ነው የቁርአን ሐመላህ መሆን። ቁርአንን የያዘ ሰው የተሸከመ ሰው እንደመሆን ትልቅ ክብር የለም። ለዚህ ክብር ላበቃቸው ጌታ አላህን ማመስገን አለባችሁ። አልহামዱሊላህ ረቢል ዓለሚን። እነሱ ሙሉ ቁርአኑን በቃላቸው ይዘው ልባቸው ላይ ቀርጸው የተመለከትን እኛ ደግሞ እነርሱን ስናይ ምን ተሰማን የሚለውን ነገር